በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች እንዲሁም ህብስተ ሕይወት ክርስቶስን ወልዳ ያስገኘች የአማናዊት መሶበ ወርቅ የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት የበረከት የቃል ኪዳን ልጆች ሁላችሁም በያላችሁበት እንኳን ለብርሃነ ልደቱ አደረሳችሁ። ሁላችሁም በያላችሁበት መልካም የልደት በዓል ይሁንላችሁ። እንኳን ደስ ያላችሁ። እነሆ ለሕዝቡ የሚሆን ታላቅ ደስታ የምስራች እነግራችኋለሁ። ዛሬ በዳዊት ከተማ መድኃኒት የሆነው ኢየሱስ ክርስቶስ ተወልዶላችኋልና ደስ ይበላችሁ ይላል የሉቃስ ወንጌል ምዕራፍ 2 ከቁጥር 10 እስከ 13። እነሆ እናታችን ቅድስት ድንግል ማርያም በኩር የተባለውን ልጇን መድኃኒታችን ኢየሱስ ክርስቶስን በቤተልሔም ዋሻ በከብቶች በረት ወለደችው። ስሙንም አማኑኤል አለችው። አውራጣቱን አሰረችው፣ የበለስ ቅጠል አለበሰችው፣ በመጠቅለያም ጠቀለለችው። በእንግዶች ማረፊያ ማደሪያ ቦታ ስላልነበራቸው በግርግም በከብቶች በረት አስተኛችው ይላል የሉቃስ ወንጌል ምዕራፍ 2 ንባብና ትርጓሜው ይሄን ነው የሚያስተምረን። ለመሆኑ መድኃኒታችን ኢየሱስ ክርስቶስ ለምን ሰው ሆነ? ለምን ተወለደ? አዳምን በቃሉ ብቻ ምሬሃለሁ ማለት አይችልም? ይችላል። ታዲያ ኢየሱስ ክርስቶስ ለምን ሰው ሆነ? ለምን ተወለደ ስንል አዳምን ከበደል ለማንጻት ነው። አዳምና ሔዋን የሰይጣንን ምክር ሰምተው ዕፀ በለስን በበሉ ሰዓት እግዚአብሔር ፈርዶባቸው ነበረ። ከገነት ተባረው ነበረ። ከእግዚአብሔር ጋር ተጣልተው ነበረ። አዳም ተጸጽቶ ንስሐ በመግባቱ መድኃኔ ዓለም ኢየሱስ ክርስቶስ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለት ስለነበረ ያንን ቃል ለመፈጸም የዘመኑ ፍጻሜ 5 ቀን ተኩል 5500 ዘመን ሲፈጸም መድኃኔ ዓለም ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ ፍጹም አምላክ ፍጹም ሰው ሆኖ አዳምን ክሶ ነፃ አውጥቶታል። ስለዚህ ኢየሱስ ክርስቶስ በመወለዱ አዳም ከፈጣሪው ጋር ታርቋል። እንደገና ደግሞ የአዳም መርገም በደል ሁሉ በክርስቶስ መወለድና ሰው መሆን ሞትና ትንሣኤ ተሽሮለታል። ለ5500 ዘመን ተዘግቶ የነበረው የገነት በር ተከፍቶልናል። ክርስቶስ ሰው ሆኖ በመወለዱ ባፈሰሰው ደሙ በቆረሰው ሥጋው የገነት በር ተከፍቶልናል። ሁለተኛው ኢየሱስ ክርስቶስ ለምን ሰው ሆነ የሚለውን ስናይ የነቢያትን ትንቢት ለመፈጸም ነው። ነቢያት ምን ብለዋል? ቅድስት ቤተ ክርስቲያን በነቢያት የጮኸችው ጩኸት ነበረ። ምን እያለች? ፈኑ እዴከ፣ አቤቱ እጅህን ላክልን፣ ፈኑ ብርሃነከ፣ ብርሃንህን ላክልን እያለች። እንዳውም ኢሳይያስ ምን ይል ነበረ? ናሁ ድንግል ትጸንስ ወትወልድ ወልደ፣ ነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች እያለ ተናግሮ ነበረ። ይህም ብቻ ሳይሆን ኢሳይያስ ይገርማል። ሕፃን ተወልደለነ ወልድ ተውበለነ፣ ወንድ ልጅ ተወለደልን፣ ሕፃን ተወለደልን፣ ሕፃን ተወልደለነ፣ ወንድ ልጅም ተሰጠን። ሕፃን ተወለደልን፣ ወንድ ልጅም ተሰጠን። አለቅነት በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ብሎ ተናግሮ ስለነበረ የነቢያትን ትንቢት ለመፈጸም መድኃኔ ዓለም ኢየሱስ ክርስቶስ ሰው ሆነ። ሦስተኛው ዲያብሎስን ሊሽር ነው። ዲያብሎስን ከስልጣኑ ሊሽር ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች ምዕራፍ 2 ቁጥር 14 ላይ እንዲህ ይላል፣
ክርስቶስ ደግሞ በሞት ላይ ስልጣን ያለውን ዲያብሎስን በሞት ሊሽር ተገለጠ። ዲያብሎስን ሽሮታል። ለምን? ሰው በመሆኑ። ምንድነው የሚለው መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በመገለጡ አሰሮ ለሰይጣን አይደለም የምንለው? ሰይጣንን አስሮ ዲያብሎስን አስሮ አዳምን ነፃ አውጥቶታል። ስለዚህ ዲያብሎስ ከስልጣኑ ተሽሯል፣ ኃይሉን አጥቷል። ይሄ ሶስተኛው ነው። አራተኛው ደግሞ ከዚሁ ጋር የሚመሳሰል ነው። የዲያብሎስን ሥራ ሊያፈርስ በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ ይላል። የዲያብሎስን ሥራ ሊያፈርስ እግዚአብሔር ወልድ ኢየሱስ ክርስቶስ ሰው ሆኖ ተገለጠ፣ ተወለደ። የዲያብሎስ ሥራ ምንድን ነበር? ተንኮል ነዋ፣ ኃጢአት ነዋ። ሐሰት፣ የሐሰት አባት ነበረ፣ የክህደት አባት ነበረ። አዳምና ሔዋንን አሳስቷቸው ከእግዚአብሔር እንዲጣሉ አድርጎ ነበረ። ስለዚህ የዲያብሎስን ሥራ ሊያፈርስ ሊሽር ሰው ሆነ። ወነሰተ ምክሮ ለጸላኢ አይደለም የሚለው የሰይጣንን ምክሩን ስራውን መድኃኒዓለም ሰው ሆኖ አፍርሶበታል። የቱን? በእባብ ተሰውሮ በእባብ ላይ አድሮ የሰራውን ክፉ ስራ ሁሉ መድኃኒዓለም ኢየሱስ ክርስቶስ ስጋን ለብሶ ስራውን ሽሮበታል። ስልጣኑን አጥቷል። ዲያብሎስ ተሽሯል። አራተኛውና አምስተኛው ኢየሱስ ክርስቶስ ሰው የሆነበት የጠፋውን ሊፈልግ ነው። ከመቶዎቹ አንዷ በግ ብትጠፋ 99ኙን ነገደ መላእክት ትቶ አዳምን ለመፈለግ ወደዚህ ምድር መጣ። ኢየሱስ ክርስቶስ ሰው የሆነው ሲል እንዲህ ይላል፣ የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷል ይላል የሉቃስ ወንጌል ምዕራፍ 19 ከቁጥር 10። ስለዚህ አምስተኛ ኢየሱስ ክርስቶስ ሰው የሆነው ምንድነው? የጠፋውን ሊፈልግ ነው። ስድስተኛ ፍቅሩን ለመግለጽ ነው። ወገኖች እግዚአብሔር ወልድ ሰው የሆነው ፍቅሩን ለመግለጽ ነው። እስመ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋህደ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ይላል። ዓለሙን ከፍቅሩ ጽናት የተነሳ ጠላቶቹ ሳለን ምን አደረገ? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዶታል። እስመ አፍቀሮ በእንተ ፍቅረ ሰብእ መጻእከ ውስተ ዓለም ነው እኮ ያለው ቅዱስ ኤፍሬም። በእንተ ስለ ሰው ልጅ ፍቅር ወደዚህ ዓለም መጣ ይላል ሮሜ 5 ቁጥር 10 ላይ። እንዳውም እንደዚህ ይላል ጠላቶቹ ሳለን ነው የሚለው፣ ወዳጆቹ ሆነን አይደለም። ደሙን ያፈሰሰልን ሰው ሆኖ ያዳነን የወደደን ያፈቀረን ጠላቶቹ ሳለን ነው። ጠላቶቹ ሳለን የታረቀን እግዚአብሔር ክብርና ምስጋና ይግባው። ሰባተኛ ምሳሌ ሊሆነን ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ተወልዶ ያዳነን ምን ሊያደርግ ነው? ምሳሌ ሊሆነን። ምሳሌ ማለት ምን ማለት ነው? ጾምን ያስተማረን እሱ ነው። ጸሎትን ያስተማረን እሱ ነው። ጥምቀትንም የመሰረተልን እሱ ነው። ክርስቶስ ባይወለድ እኮ ጥምቀት የለም። ለባህታውያን ምናኔን ያስተማረ በገዳመ ቆሮንቶስ ሰው ሆኖ ነው። ለሐዋርያት ስብከትን ያስተማረ መድኃኒዓለም ኢየሱስ ክርስቶስ ሰው ሆኖ ነው። ለሰማዕታት መከራ መስቀልን ያስተማረ መድኃኒዓለም ኢየሱስ ክርስቶስ ፍጹም ሰው ሆኖ ነው። ስለዚህ ምሳሌ ሊሆነን ሁሉን ሊያስተምር መንገዱን ሊያሳየን ኢየሱስ ክርስቶስ ፍጹም ሰው ሆኗል። ፍጹም ሰው ፍጹም አምላክ ሆኖ አድኖናል። ሰው ሆነን ተፈጥረን ሰው መሆን ቢያቀተን መድኃኒዓለም ኢየሱስ ክርስቶስ ሰው ሆኖ መጥቶ አድኖናል። ይህን ያደረገ እግዚአብሔር ክብርና ምስጋና ይግባው። ስምንተኛው ከጨለማ ወደ ብርሃን ሊመልሰን ነው። ኢየሱስ ክርስቶስ በመወለዱ ምን አግኝተናል? ብርሃን። በጨለማ ውስጥ ነበረ፣ ከጨለማ ወደ ብርሃን ተመልሰናል። ሕዝብ ዘይነብር ውስተ ጽልመት ወጸላሎተ ሞት ርኤየ ብርሃነ አብየ።
በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ። በሞት ሀገርና ጥላ ውስጥ ለተቀመጠ ሕዝብ ሁሉ ብርሃን ወጣላቸው አለ። የማቴዎስ ወንጌል ምዕራፍ 4 ቁጥር 14 ላይ እውነት ነው። ክርስቶስ ብርሃን ነው። አነ ውእቱ ብርሃኑ ለዓለም ብሎ ያስተማረን ክርስቶስ ነው። ራሱ ክርስቶስ ብርሃን ነው። ወንጌልም ብርሃን ነው። በብርሃን ተመላለሱ ተብለናል። ስለዚህ ክርስቶስ በመወለዱ ምን አግኝተናል? ብርሃን፣ የብርሃን ልጆች ውሉደ ብርሃን ተብለናል። በመጨረሻና ዘጠነኛ ክርስቶስ በመወለዱ ምን አግኝተናል? ምንድነው ያገኘነው? ሰላምን ነው። ክርስቶስ በመወለዱ ቅድስት ቤተክርስቲያን እኛ ያገኘነው ሰላም ነው። ቤተክርስቲያን ፍጹም ሰላም አግኝታለች። ለሕዝቡ ሁሉ የሚሆን ታላቅ ሰላም ነው እኮ የምስራች ነግራችኋለሁ። የሰላም አለቃ ነው እኮ ያለው ኢሳይያስም ኢየሱስ ክርስቶስን የሰላም አለቃ። ኢየሱስ ክርስቶስም ሲወለድ ምንድነው? እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ሰላም ነግራችኋለሁ። ሰላም በምድር ሆኗል። ስብሐት ለእግዚአብሔር በሰማያት ወሰላም በምድር። ለእግዚአብሔር ምስጋና በሰማይ በአርያም ይሁን፣ ለሰው ልጅም በምድር ሰላም ተሰጥቶታል። በምን? በልደቱ በዕለተ ትንሣኤውም ኢየሱስ ክርስቶስ የነገረን የሰበከን ሰላም ለሁላችሁ ይሁን ነው። ለዚህ ነው እኮ መላእክትና እረኞች ጠበኛ የነበሩት በአንድ ላይ የዘመሩት እኮ ሰላም ስለታወጀ እኮ ነው። ሰላም ስለሰፈነ እኮ ነው። የሰላም አለቃ ስለሆነ እኮ ነው። የሰላም አለቃ የሆነ መድኃኔዓለም ኢየሱስ ክርስቶስ አሁንም የጠፋውን ሰላማችን ይመልስልን። ሰላም አይደል የጠፋው? ወጥቶ ለመግባት፣ ነግዶ ለማትረፍ፣ አርሶ ለማምረት፣ በሰላም ለመመላለስ ሰላም ያስፈልጋል። ሰላም ለተጠማችው ለኢትዮጵያ ለሀገራችን ለቅድስት ቤተክርስቲያናችን ለምየ ኦርቶዶክስ መድኃኔዓለም ኢየሱስ ክርስቶስ ፍጹም ሰላሙን ያውጅልን። ስለዚህ ኢየሱስ ክርስቶስ በመወለዱ ኢየሱስ ክርስቶስ ባይወለድ እኮ ጥምቀትም የለም። ክርስቶስ በመወለዱ በጥምቀት ሁለተኛ ተወልደናል። የጸጋ ልጆቹ ሆነናል። ቅዱስ ሥጋውን ክቡር ደሙን እንድንበላ ዳግመኛ አድሎናል። ኃጢአታችን ተደምስሶልናል። እኔ የመጣሁት ጻድቃንን ልጠራ ሳይሆን ለኃጥአን ነው። እውነት ነው። ለኃጢአተኞቹ፣ ለአዳም፣ ለኛ አዳም ከፈጣሪው ሲታረቅ እኛም ልጆቹ አብረን ታርቀናል። ስለዚህ ኢየሱስ ክርስቶስ በመወለዱ ከሞት ወደ ሕይወት ተሸጋግረናል። ከሞት ወደ ሕይወት፣ ከሲኦል ወደ ገነት ተሸጋግረን የክብር ትንሣኤ አግኝተናል። የክብር ትንሣኤ ብቻ አይደለም፣ የዘላለምን ሕይወት አግኝተናል። ለዚህ ነው እኮ በልደቱም ቅድስት ቤተክርስቲያን ዮም ተወልደ ቤዛ ኩሉ ዓለም፣ ዮም ተወልደ መድኃኔ ዓለም፣ ዮም ተወልደ ከሳቴ ብርሃን እያለች የምትዘምረው እኮ ሰላምን ስላገኘች ደስ ስላላት ነው። የቤተ ክርስቲያን ልጆች ሁላችሁም ደስ ይበላችሁ። አምላክን በድንግልና ጸንሳ በድንግልና ለወለደች ለእናታችን ለቅድስተ ቅዱሳን ለድንግል ማርያም ክብርና ምስጋና ይግባት። የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ በዓለ ልደቱን የሰላም ያደርግልን። መድኃኔ ዓለም ኢየሱስ ክርስቶስ በዕለተ ልደቱ የወደቁትን ያንሳልን። በዳቢሎስ የታሰሩትን እግዚአብሔር ከዳቢሎስ እስራት ይፍታልን። ሁላችንንም ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት የመለሰን የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ክብርና ምስጋና ይግባው። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር።